አሰላም አለይኩም እንዴት ናችሁ? ሰላም ነው ወይ? ዛሬ ላይክ ማለት ለሴቶች ነው በጣም ጥንቃቄ እንድታረጉ ነው ማለት ነው። ሶ ሂውማን ሄር ገዝቼ የካዱኝ ሰዎች ማለት ነው። ስለዚህ እንትን አለው ምንድነው ጋራንቲ ያለው ብሎ ሽጠውልኝ ከዛ ሂውማን ሄር ተበላሽቶ ሰጠኋቸው እንዲቀየርልኝ ማለት ነው። አንድ ወራ ቆይተው ራሳቸው ቤት ቆይ ቼክ እናደርገዋለን ምናምን ነገር ብሎ አንድ ወራ ቆይቶብኝ ከዛ በኋላ አይ አንመልስም ምናምን 100% ሂውማን ሄር ነው ብሎ ሰጡኝ ማለት ነው። ከዛ 30,000 ብር ነው የገዛሁት እና ኦሪጂናል ሂውማን ሄር አይደለም 100% እነሱ የሚያስተዋውቁት በጣም ብዛት አለው 100% ሂውማን ሄር ምናምን ነገር ብለው ነው የሚያስተዋውቁት የብራዚል ምናምን ብለው ነው የሚያስተዋውቁት ግን 100% ሂውማን ሄርም አይደለም የብራዚልም አይደለም ፌክ ሂውማን ሄር ነው። ኢቭን ቀለም እንኳን አይዝም። ይሄው ቀለም ፀጉር ቤት ተቀብቶ ይኸውላችሁ ይኸው ቀለም ፀጉር ቤት ተቀብቶ ማለት ነው። ስንት ሰዓት እንደተቀመጠ ታውቃላችሁ? 5 ሰዓት ሜሽ ተቀብቶ ምናምን 5 ሰዓት ተቀምጦ ምንም ነገር ነው ያልያዘው። አይዝም ብሎ 7,000 ብር ለቀለምም ከፍዬ ማለት ነው አይዝም ብሎ መለሱልኝ። እነሱም ባለቤቶቹም አልመልስም ብለውኛል። ሶ ለጥንቃቄ ነው ቤቱን ነግራቸዋለሁ። እንደኔ እንደተሆኑ ሴቶች ቤቱ በድሪያ 22 በድሪያ ፎቅ ላይ 3ኛ ላይ ነው ያሉት። ስሙን እዚህ ጋር አስቀምጥላችኋለሁ ከነ እንትኑ ከነ ሪሲቱ ከነ ምኑ አስቀምጥላችኋለሁ። ብዛት አለው በጣም አሪፍ ምናምን ዊግ ነው ብለውኝ ራሱ ምንም ብዛት የለው በጣም በቃ ላይክ ማለት ከዛ ተበላሽቷል ብዬ ስወስድላቸው ምን አረጉት እንደተያያዘ ዘሽው ነይ ብሎኝ እሺ ብዬ ሳላበጥረው እንደተያያዘ ይዤላቸው ሄድኩኝ። እዚህ ቪዲዮ አለ ቪዲዮውን አሳያችኋለሁ። ይዤላቸው ሲሄድ ምን አሉ ወሰደችውና በፖሊሸር አበጥራው ምን ብላው ሹሩባ ሰርታ ምናምን ነገር ሰጠችኝ። ቆይ አሳያችኋለሁ በቪዲዮ ሹሩባ ፖሊሸር ምናምን ነው ትሪት አድርገናል እንኪ ምናምን ነገር ትሪት አይደለም። አሁንም መልሶ ከተሰራውት በኋላ አሁን ይበጠራል። ግን ከተሰራውት በኋላ ጣዋት ተሰርቼ ወደ ማታ አካባቢ ወደ ከሰዓት ምናምን አካባቢ እንትን ነው የሚለው ምንድነው እዚህ ስር ነው የሚያያዘው እና ጥሩ አይደለም። ቀይልኝ ሰት እንቢ አለች። ብቻ ጥንቃቄ እንድታረጉ ነው። ቤቱን እዚህ ጋር አሳያችኋለሁ። ማንም አምኖ እዚህ ቤት እንዳይገዛ። እውነት እኔ ከገዛሁት 5 ወር ይሆነኛል። ገዝቼ በአንድ ወሬ ነው የተያያዘው። በአንድ ወሬ ነው ይዤላቸው የሄድኩት ማለት ነው። ይዤላቸው ሄጄ በአንድ ወሬ ይሄው 5 ወር ነው ያንከራተቱኝ። 5 ወር ባለቤቱ የለም ቆይ ስትለኝ ሲያያዝሽ ነይ ስትለኝ ምን ስትለኝ 5 ወር